kuwa kala gaaro dadku waa kala gooni kala fiican gayaanku guur haddaad u dhaqaaqdana gaarida la xushay nakeeyaadan raadiyeen holay gobolada uu maray umadaanu goomana alama hargeley yeesha እምነት በእናንተ ጥለናል እንግዲህ አይዟችሁ ከበደኝ ትቼ ለመባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙሬ ፊትን በፍቅር ድሉን አፍቆታል በፍቅር ጓግቷል ወገኔ በፍቅር እንዳትቀደም ስምንተኛ አቶ አህመድ ሺዴ ብሔር ሶማሌ የትምህርት ዝግጅት ፖስት ግራጁዌት ዲፕሎማ በገጠር ሀብት ማኔጅመንትና ግጭት አወጋገድ የማህበራዊ ጥናት ኢንስቲትዩት ዘሄግ ኔዘርላንድስ ያገኙ ባችለር ዲግሪ በኢኮኖሚክስ ከኢትዮጵያ ሲቪል ሰርቪስ ኮሌጅ ያገኙ ማስተርስ ዲግሪያቸውን በህዝብ ተሳትፎ ልማትና ማህበራዊ ሎው ሳሴክስ ዩኒቨርሲቲ ከእንግሊዝ ሀገር ያገኙ ሁለተኛ ማስተርስ ዲግሪያቸውን በቢዝነስ አድሚኒስትሬሽን ግሪንዊች ዩኒቨርሲቲ ለንደን እንግሊዝ ሀገር አግኝተዋል። ዋና የሥራ ልምዶች በተመለከተ አቶ አህመድ ሺዴ ከታህሳስ 1990 እስከ 91 ዓመተ ምህረት በሶማሌ ብሔራዊ ክልላዊ መንግስት የፕላንና ኢኮኖሚ ልማት ቢሮ ሲኒየር ኢኮኖሚስትነት ከመስከረም 91 እስከ 94 በሶማሌ ብሔራዊ ክልላዊ መንግስት የኢንቨስትመንት ቢሮ ኃላፊነት ከመስከረም 96 እስከ 97 በሶማሌ ብሔራዊ ክልላዊ መንግስት የፕሬዝዳንቱ ጽሕፈት ቤትና የካቢኔ ጽሕፈት ቤት ኃላፊነት ከጥቅም 97 እስከ 98 ዓመተ ምህረት በሶማሌ ብሔራዊ ክልላዊ መንግስት የሲቪል ሰርቪስ ማሻሻያ ቢሮ ኃላፊነት ከመስከረም 98 እስከ 2001 ዓመተ ምህረት በሶማሌ ብሔራዊ ክልላዊ መንግስት የአርብቶ አደርና ገጠር ልማት ቢሮ ኃላፊነት ከህዳር 2001 ዓመተ ምህረት ጀምሮ የኢኮኖሚ ትብብር ሚኒስትር ዴታ በመሆን እያገለገሉ የሚገኙ ናቸው። አቶ አህመድ ሺዴ ለእድገትና ትራንስፎርሜሽን እቅድ ስኬት የሚያስፈልግ የውጭ ሀብትን በብዛትና በጥራት ለማሰባሰብ እንዲሁም የተገኘው ገንዘብ ለታለመለት የትኩረት መስክ እንዲውል ለማድረግ ለጋሾችን አስፈጻሚ አካላትና ሌሎች ባለድርሻ አካላትን በመምራትና በማስተባበር በአገር አቀፍ ደረጃ ለተገኘው የልማት ውጤት አስተዋጽኦ ያደረጉ መሪ ናቸው። ሶማሌ ብሔራዊ ክልላዊ መንግስት ውስጥ ያሉ ልዩ ተቋማትን በመምራት የክልሉን ልማት በመደገፍ መልካም አስተዳደር እንዲሰፍን የሚያግዙ ጥረቶችን በማስተባበርና የተቋማትን አቅም ግንባታ ስራዎችን በመምራት እንዲሁም የኢትዮጵያ ሶማሌ ህዝቦች የልማቱ ተሳታፊና ተጠቃሚ እንዲሆኑ በመስራት ክልሉን ላስገኘው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ለውጥ አስተዋጽኦ አድርገዋል። ከላይ በተገለጹት ስራዎች ውጤታማ በመሆናቸው የትራንስፖርት ሚኒስትር በመሆን አገራችንን ቢያገለግሉ የተሻለ ለውጥና ውጤት ያስገኛሉ ብዬ በማመን አቅርቤያቸዋለሁ። የውሃ ታሪክ ሰራችሁ የውሃ ያገሬ ልጆች የውሃ ኑልን ከፋችሁ የውሃ በራሳን ፎቶ የውሃ ለብሰን ባንዲራ የውሃ በነጻፍበት የውሃ ታሪክ ተሰራ እለን በያገሬ ጎበዝ ለብዬ ለሳኤ ወቃ መጣ ሁላ ተጌ ለክብራ ስጦታ በኩራ ያዝና ባክሌ የባንዲራ ዘንግሌ ብራ መጣ ሁላ ስሜ ለምዬ ማለት እለን በያገሬ ጎበዝ ለምዬ ለሳኤ ወቃ መጣ ሁላ ተጌ ለክብራ ስጦታ I'm